ለኛ ለታብታብ ልትጠቀመው ነው ወይ ያወረድከው? አዎ ሁለተኛ ምናምን ብሎ ነገር የለም። ትቀጣለህ ሰውዬ። 198 ምንድን ነው ወንድሜ? አንደኛ ወጣ ሶስቱን የሚባል አልክም እንዴ? መች ተስማማ ብሏል። ሰምቻለሁ፣ እኔ ሰምቻለሁ። አልሰማህም? ያብሰላ ወንድሜ ይኸውልህ፣ ጌምህን አታበለሽ። አልሰማህም? ያብሰላ አይ ሁለተኛ የዝራት ምናምን ሲል ነበር። ኪዱዬ በጣም ነው የማመሰግነው የኔ እናት። አንደኛ ቅጣት በአናታችሁ ተዘቅዝቃችሁ ሻወር ትገባላችሁ። ሁለተኛ ቅጣት ዘይት በበርበሬ ታደርጉና ፊታችሁን ጀምሮ እስከ ልብሳችሁ ትሄዱበታላችሁ። ሶስተኛ ቅጣት ሁለተኛ ይተርፋል ተባብለናል እያሉ ነው። አቦ በእናትህ እንደው እዮብ እኮ በቃ ጌም ሊያበላሽ ነው የተነሳው። ወላሂ ምንድን ነው የምትለው? ራስህ ስትል አልነበር እንዴ? ሁለተኛ ይተርፋል ተባባልን እኮ እዮብ። እኮ ታዲያ ምንድን ነው የምትሉት? እኮ ይሄኛው ኮሜንት እያነበበ ሌላ ተካራ ይፈጥራል እንጂ። ሶስተኛ ቆይ እኔና ያቡጋውን ሰው የለም። ለምን ፌስ ቱ ፌስ ሁለታችሁ አትገጣጠሙ? ይሄ እኮ ልኛ ቅጣት እኮ ነው። ይሄ ራሱ ፌስ ቱ ፌስ ለምን አትገናኙ? ይኸው ፋሚሊ እንዲያዛችሁ ምን ሰው አለውና እኔ ፌስ ቱ ፌስ የምገጥመው? አትገጥመው? ሰው ካለና ግጠም። አይ ግጠም ፌስ ቱ ፌስ። እኛ እንጣላችሁ ሰው ካላችሁ፣ እኛ ጋር ሰው የለም። ጠራች መሰለኝ ቻፊቄው ገጥመሃል። ግጠም ቅጣት ከገጠመ በቃ ለማምለጥ አሁን የሚሞክሩት እንቅሳ ይሄን ለማምለጥ እኛ ምን ቆይ ስማ ሙክታር፣ አንተ አላሸነፍክም ማለት ሲጀመር እዮብ ነው ያሸነፈ። ሁለታችሁ ፋሚሊ ካላችሁ አሪፍ የምትጫወቱ ስማ አትበል በእናትህ ጥፍራ። ሁለታችሁ ፋሚሊ ካላችሁ ፌስ ቱ ፌስ ተገናኙና ጸደይም ተጫወቱ። ይኸውልህ ተቀጣና ከዛ በኋላ እናወራበታለን። ሶስተኛ ተቀጥቼ መውጣ ተቀጥቼ አልወጣም። ሶስተኛ ቅጣት የእድር ቤት ከበሮ መስሏል እንደ እየተደለኩ መውጣ ተከናወነ ሆነ። ከላይ ያደረጋችሁትን ልብስ ትሄዱበታላችሁ። አሪፍ። አራተኛ ቅጣት ሁለተኛ ምን አልክ? በርበሬ ቆንጆ ምርጫ ነኝ። ዘይት አድርጋችሁ ፊታችሁንና ሰውነት ልብሳችሁን ትሄዱበታላችሁ። ልብስ ላይ ሁለት ነገር አይቻልም፣ መቅደድም መቀባትም አይቻልም። አንዱን ምረጥ። ፊታችሁን ትቀባላችሁ። እንግዲህ በዘይት በርበሬ ወጥ ማለት ነው። እሺ አራተኛ ቅጣት በአናታችሁ 5 ደቂቃ ትቆማላችሁ። ባናት ሰውዬ ባናት መቆም እኮ ለቦቸራ ምንድን ይኸውልህ ራስ ደልድል ራስ አትለውም። ይሄንን ፀጉር አታየውም እንዴ? የምጠሏት በጣም ስለምጠሏት ሰው የለንም ጋይስ። ኧረ አንድ ሰው ትሪፕል ነው አሁን እዚህ ትሪፕል ላይ አንድ ጋላክሲ እኮ 3 ትሪፕልን ቢያንስ አንደኛ እንውጣ። ካልቻልን ደግሞ ጋይስ በእናታችሁ ልብም ኮፍያ መኒገን ምናምን ስጡኝ። ትሪፕሉ ላይ ሁለተኛ እንውጣ። አንድ መኒገን ወይም ትሪፕል አንድ ሻርክ ካገኘሁ ተርፋለሁ። ተጋገዙ መድዬ የኔ እናት በቃ አንቺ ነሽ እንግዲህ። ኧረ ሲኞሪታ ይላል አባቴ ና ባለ ታግዟ። ቲምወርክ ካደረጋችሁ እኩል እንሆናለን። ቢያንስ እናሸንፋለን ጋይስ። ተጋገዙ። ቲምወርክ አድርጉ። ትሪፕሉ ሳያልቅብን ቲምወርክ ጋይስ ተጋገዙ። ሌላ ሰው አንድ ጋላክሲ ትሪፕል ላይ ወይኔ በላቸው መጡ። ሁሉም 3 ሲገቡ በእናታችሁ ሲኞሪታዬ መድዬ እኔና ቴንኪው። ትሪፕሉ ሳያልቅ ነበር መድዬ። ተስፈኛው ቶፊቄ ሁላችሁንም በጣም እናመሰግናለን። በጣም እናመሰግናለን። ቴንኪው። ገጥመሃል ተስፋ ቆርጬ ነበር ወይ ቤት በኩል የገባሽው ተቀየረ። ያብሰራ አናት ላይ ሰረው ሰው የቀደድከውን ልብስ አናት ላይ ሰረው ና እያልኩ እኮ ነው። አናት ላይ ሰረው የቀደድከውን ልብስ ቤተሰብ የለውም አለ። እንደው በእናታችሁ አሁኑ ተቀየረ ወላሂ። ኧረ ይሄ ሰው ተቀየረ ወላሂ። እንደው አደራችሁን በእናታችሁ ፕሊስ ሲኞሪታዋ መዲ ተጋግዛችሁ ትሪፕል ላይ በእናታችሁ ቢያንስ ሁለተኛ ሰው ምትላችኋል። አረ ኢብራን የሚሸራርጉበት ጋይስ። ይሄ ጌም ያስፈልገኛል ወላሂ። ይሄ እዚህ ጌም ላይ እንዳልሞትባችሁ ቢያንስ ሁለተኛ
ኧረ ይሄ ሰው ተቀየረ፣ ወላሂ ተቀየረ። ገደሉን ጋይስ። እኔ ብቻ ቀርብ እንጂ የአብስራ ተቀየረ። ትሪፕል ግን ምን ይከምናል? ግላቡን በ5 ፍሬም ያባለው ጋይስ ትሪፕል ላይ እንተጋገዝ። እንደ ልቡ ወንድሙ ቴንኪው ሰው የለኝም ሲሉ ሰው ሁነህ አሳያል። እንደው ምን አይነት ፋሚሊ ነው? ምን እንደ ሁሌ አዳዲስ ፋሚሊ የሚመጣበት ቤት ማለት እኮ የሙክታር ቤት ነው። አባቴ እንደዚህ በመተጋገዝ አንድ ሰው ላይ ጫና አይፈጠርም። እኛ ቤት ላይ አባቴ አሁን የመጣው ጊፍተር እናት የወለደችው ጊፍተር ነው። ዝም ብዬ ታይቶኛል። አንዲ የሚለው ጊፍተር አባቴ ዝም ብለህ አሁን ገጠምሃል አባቴ። እያንዳንደ ገጠምሃል እያልኩ ነው። እዮብ የምትባል እንዲሁም ሙክታር የተባልክ ሰውዬ ናግጠም 19 ሺህ ማለት እኮ 8 ሺህ ነው ልዩነታችን እኔ እናንተ። እና ወንድነህ ግጠም። ወሬ ምን ያደርጋል? መግጠም ነው ማውራት አይደለም። ኦኬ ግላብ ያለው አለ እንዴ? ግላብ ያለው ካለ 40 ላይ ልቀቁልኝ በእናታችሁ። አመሰግናለሁ። ምን ነው እዛ ቤት ስናይፕ እየተደረገ ነው በእናታችሁ። ጂኒናት እያየክ ነው። እዚህ ደብል አይጠበቅ ቦነስ አይጠበቅ። ዝም ብለን ነው እሺ የምንሄደው። ኦኬ ኢክሩዬ ግላብ አለሽ? ግላብ ካለ 40 ላይ ልቀቂልኝ እሺ። ከዛስ አንድዬ ኮምቦ ማድረግ ብቻ ነው። ጋላክሲ 2-3 ጋላክሲ ስናይፕ ካረግን ከሁለቱ ሶስቱን አንዱን ይቆጥረዋል። ሂዱበት። ግላብ 30 ላይ 40 ላይ ልቀቂልኝ ቶሎ በይ። ግላብ ካለ በእናትሽ ኢክሩዬ ግላብ ልቀቂ። አዎ ግላብ መተጋገዝ እዛው ኮምቦ እናርግበት። በ5 ነው የሚያባዛው። በእናታችሁ ግላብ እናስቀምጥ። ቲሞርክ ጋላክሲ ኮምቦ አርጉበት። አንድ አይነት ጊፍት 2 ጊዜ 3 ጊዜ ከሰጣችሁበት ይቆጥረዋል።